ሰላም ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ሆይ? ህብስት ክፍል 18 ድራማ ይቀጥላል። የተሰማችሁን ኮሜንት ላይ እያስቀመጣችሁ አብረን እናያለን፣ አብረን እንጓዛለን። በአምላክ ከህብስት ጋር ህብስትን ጥሏት በጠፋ ሰዓት ህብስት እየፈለገችው እየናፈቀችው ነበር። አሁን ግን ከህብስት ጋር ሆኗል። ሄርሜላ ደግሞ ፎቶዎቹን ይዛ እያስፈራራችሁ ነው። የምፈልገውን ገንዘብ ካላስገባህልኝ ይሄ ፎቶ በህብስት ጋር ይገባል እያለችው ያስፈራራችሁ ትገኛለች። አሁን ላይ ሄርሜላ ፎቶውንም ለሀብል ላከችላት። ሀብል ግን መናገር አልፈለገችም። ህብስት መናገር አልፈለገችም። ይቅርታ። እንዲህ እያለ ይቀጥላል ውዶችዬ። እስኪ የተሰማችሁን እናንተን በኮሜንት ላይ ግለጹ። ህብስት እውነት መልካም ሴት መልካም ልጅ ናት። ለባምላክ ያላት ፍቅር የተለየ ነው። ባምላክ ግን ምንም ይሁን ምንም አልተውሽም እያላት ነው። በቴክስት የሄርሜላ ቴክስት ደርሶላታል። ፎቶዎቹን ልካላታለች አሁን ላይ እና ምንድን ነው እያላት ይገኛል ባምላክ። ህብስት ግን መናገር አልፈለገችም። አሁን ላይ በዝምታ የጓደኛ ክፉ ሄርሜላ እስካሁን ስትዝት የቆየችበትን ፎቶ አሁን ላይ ለህብስት ልካላታለች። ህብስት በአምላክ በጠፋ ጊዜ ስትተግስ ኖራ ነበረ። አሁን ላይ ግን በአምላክ ካጠገቧ ይገኛል። ምን እንዳረግልሽ ትፈልጊያለሽ አላት ለህብስት። ሄርሜላ ሆኖም እንግዲህ በአምላክ ከሚገኝበት ጋር ቆይ ምን አደረገው? ህብስት ስታለቃቅስበት ሊክሳት እንደሚፈልግ እየቀረባት ወይዘሮ ሄርሜላ ወዲያው ቴክስቱን ላከችላት። የገባላት ቴክስት ግን ያ የፎቶ ነበረ። መቼም በእኔ በሆነ ነገር በሳሚ ሆን ብዬ እንዳላደረኩት፣ ምክንያቱም እናቴ በሞት እየተሰቃየችብኝ ስለሆነ እናም ሰው ነኝና ልሳሳት እችላለሁ እያለ እየተናገራት ይገኛል። ታዲያ ህብስትን በዚህ ልክ አልጠበቀቻትም ነበረ። ጓደኛዬ ምን አድርገሽኝ ለምን ይቅርታ ጠይቂኛለሽ? አንቺ እኮ አስተዋይ ጓደኛዬ ነሽ፣ እወድሻለሁ እኮ። የቀድሞ ፍቅሯ ያላት እየመሰላት ከጀርባ ምን እያሰለችባት ያላወቀችው ህብስት ይቅርታ አስታረግላት ከልብ ነበረ። ሆኖም ግን የኋላ ኋላ ፎቶግራፉ ወደ እሷ ወደ ህብስት ደርሷት አሁንም ሄርሜላ እንዳዛታች ፎቶውን ወደ ህብስት ልካላታለች። ምን የማይፈጠር ነገር አለ? መልስ የመለሰላት በአምላክ አንገቱን እንደቀረቀረ ቴክስት ወደ እሷ ደረሰ። የሆነ ቴክስት ልካልኛለች በማለት ስልኳን ወደ ደረቷ ይዛ ትገኛለች። በአምላክ ግን የህብስትን